ሰላም ውድ የአብ ኒውስ ተከታታዮች እንደምን ቆያችሁ? የዕለቱን ዋና ዋና መረጃዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም የሀገር ውስጥ ዜና። የሚድሮክ ኢንቨስትመንት ግሩፕ በወለጋ አርጆ የድንጋይ ከሰል ማምረቻ ፋብሪካ አስገንብቶ ስራ አስጀምሯል። በምረቃት ስነ ስርዓቱ ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የኦሮሚያ ርዕሰ መስተዳደር ሽመልስ አብዲሳ እና ሌሎችም እንግዶችና ሚኒስቴሮች የተገኙ ሲሆን የመክፈቻ ንግግር ያደረጉት የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል መሐመድ እንደገለጹት የሀገር ውስጥ ምርትን ለማሳደግ የተሻለ ፖሊሲ ተቀርጾ እና የመንግስት ማበረታቻዎች ተሰርተው ወደ ስራ እንድንገባ በመደረጉ ወደ ስራ ገብተን ሀገራችንን በውጭ ምንዛሬ ከደቡብ አፍሪካ እና ከአውስትራሊያ ወደ ሀገር ውስጥ ሲገባ የነበረውን ምርት ምንም አይነት የውጭ ኬሚካልና ጥሬ ዕቃ ሳንጠቀም የተፈጥሮ ሀብቱን ፕሮሰስ በማድረግ የምናመርታቸውና ሌሎች ፋብሪካዎች ዳግም ይህንን ተጠቅመው ምርት የሚያመርቱበት ስለሆነ የተለየ ፕሮጀክት ነው ተብሏል። ፋብሪካው በሰዓት 200 ቶን የሚያመርት ሲሆን ከደቡብ አፍሪካ ከሚመጣው 5400 ካሎሪ ያለው የድንጋይ ከሰል የተሻለ እና 6600 ድረስ ካሎሪ ያለው የድንጋይ ከሰል እናመርታለን። ለወረቀት ፋብሪካ ቦይለሮች እና ለትልልቅ የሲሚንቶ ፋብሪካዎች ለደርባና ለለሚ እያቀረብን ሲሆን ለሀበሻ ሲሚንቶ ደግሞ የኮንትራት ስምምነት ብቻ ይቀረናል ብለዋል። በቀጣይ ወደ ውጭ ዜናዎች እናልፋለን። እንደምን ውላችኋል ውድ የአብ ኒውስ ተከታታዮች። ጄሲ ጃክሰን በ84 ዓመቱ ከዚህ ዓለም በሞት መለየቱ ተሰማ። ጄሲ ጃክሰን በአሜሪካ በ21ኛው ክፍለ ዘመን አጋማሽ ከነበሩ ትልልቅ የሰብአዊ መብት ተሟጋቾች እና ታጋዮች አንዱ የነበረ ሲሆን እርሱ በተወለደበት ዘመን ጥቁር አሜሪካውያን ቀና ብለው መሄድ የማይችሉበትና ከፍተኛ አድሎና መገለል የሚደርስባቸው ጊዜ ነበረ። ከማርቲን ሉተር ኪንግ ሲገደል እሱ አጠገቡ እንደነበረ ይጠቀሳል። እርሱም የመንገድ ላይ ተቃውሞን በአሜሪካ እንዲፋፋምና ለውጥ እንዲመጣ ከረዱ ሰዎች አንዱ ቢሆንም 2 ጊዜ ለፕሬዝዳንትነት ሙከራ አድርጎ ሳይሳካለት ቀርቷል። የእርሱ ጥረት ግን በሕይወት እያለ ባራክ ኦባማ በ2008 እንደ አውሮፓውያን አቆጣጠር የመጀመሪያው የጥቁር የአሜሪካ ፕሬዝዳንት ሲሆን ለማየት ችሏል። በወቅቱም ደስታውን በእንባ የገለጸ ሲሆን ላለፉት 50 ዓመታት ጄሲ ጃክሰን ለጥቁር አሜሪካውያን መብት ሲታገል ኖሯል። ከዚሁ ከአሜሪካ ሳንወጣ ወደ ጤናው ዓለም እናልፋለን። በየዕለቱ ከምንመገባቸው ምግቦችና ከምንጠጣቸው መጠጦች ምን ያህል የስኳር ይዘትና ስኳር እንዳላቸው እናውቃለን። በአሜሪካ የሚገኙ ዩኒቨርሲቲዎችና የጥናትና የምርምር ተቋማት ስኳርን የተመለከተ አዲስ ጥናት ይፋ አድርገዋል። ከጤናችን አንጻር ዶክተር ሮበርት በካሊፎርኒያ ሳን ፍራንሲስኮ ዩኒቨርሲቲ ውስጥ በራሳቸው ታካሚዎች ላይ ለዓመታት ባደረጉት ጥናት ስኳር መርዛማነት አለው ብለው እንደሚያምኑና ብዙ ወጣትና ልጆች በዚሁ ምክንያት የስኳር በሽታ፣ የታይፕ 2 የስኳር ህመምና የልብ ህመም የመሳሰሉት በሽታዎች ከስኳር አጠቃቀማችን ጋር የተገናኙ ናቸው ብለዋል። እነዚህ በሽታዎች አመጋገባችንንና የአኗኗር ዘይቤያችንን በማስተካከል ከ75 በመቶ በላይ ልንከላከለው እንችላለን ብለዋል። ለዚህም መራራ እውነት ወይም ዘ ቢተር ትሩዝ በተሰኘውና ስለ ስኳር የሚያብራራውን የዩቲዩብ ቪዲዮአቸውን እንደገለጹት ሁላችሁም ራሳችሁንና ሌሎችን ከእነዚህ ምግቦች ቆጥቡ። ጣፋጭ ምግቦችንና መጠጦችን በፋብሪካ ፕሮሰስ የተደረጉ ምግቦችና የፋብሪካ እርጎዎች፣ የኦቾሎኒ ቅቤና ሃይ ፍሩክቶስ ኮርን ሲረፕን የመሳሰሉ ጣፋጮች ከፍተኛ ስኳርነት ያላቸውና የጤና ጠንቆች ናቸው በማለት ያስጠነቅቃሉ። ወደ መዝናኛው ዘርፍ ስናልፍ በዚህ በጥቁር ታሪክ ወር የብሩክሊን ከተማ ነዋሪ የሆነችው ኢትዮ አሜሪካዊት የአርት የፎቶግራፍ እና የፊልም ባለሙያ የሆነችው ሀረና አዲሱ ቹቻ ስቱዲዮስ በተባለው የፊልም ፕሮዳክሽን ድርጅቷ ከአፍሪካ ባህልና ታሪክ እስከ ሰብአዊ መብቶች ታቀርባለች። በሚዲያዎች በአብዛኛው እንደማይዘገቡና እሷም ከፓንደሚኩ በኋላ በቤቷ ቁጭ ብላ ስታስብ ለምን በፎቶና በፊልም አላሳየም ብላ እንደ ቀልድ የጀመረችው ስራ በአሁን ጊዜ ዘ ሪቨር ወይም ወንዙ የተሰኘ ፊልም በአማርኛ ሰርታ በዚህ ወር ለእይታ ታበቃለች። ፊልሙም የሴቶችን ልጆች ፈተናና ትምህርት፣ ጋብቻና የውሃ አቅርቦትን ይመለከታል። ዌልካም ሆም የተሰኘው የፎቶ ኤግዚቢሽኗ ደግሞ የሷን ማንነትና እንደ አንዲት ስደተኛ ጥቁር ሴት በመሆኗ ያጋጠማትን የምታሳይበት ነው ተብሏል። ቀጣይ ፕሮጀክቷም የህፃናትን ጉልበት ብዝበዛ በአሳ እርባታ ውስጥ በጋና የሚያሳይ እንደሆነ ገልጻለች። ውድ የአብ ኒውስ ተከታታዮች ለዕለቱ ይዘንላችሁ የቀረብነው መረጃዎች በዚሁ አበቃ። በቀጣይ በሌላ መረጃዎች እስከምንገናኝ ቸር ቆዩ።